ሰላም ጤና ይስጥልን። አንድ ደቂቃ ዜናዎች ነን። የዜና ጥንክራችን ላይ እንገኛለን። አብራችሁን ቆዩ። በዛሬው ዕለት የሻዕቢያና የህወሓት ኃይሎች የአማራ ክልልን ጥሶ በመግባት በሰሜን ወሎ ቆቦ ጥቃት ከፍተው ነበር። የፋኖ ሚሊሻዎች ማለትም ህወሓትና ሻዕቢያ በጋራ የኢትዮጵያ ኃይሎች ድንገተኛ ጥቃት በመክፈት ለ1 ሰዓት ከ30 ደቂቃ የፈጀ ውጊያ ተካሂዷል። አርበኛ አስረስ ማረ ከፋኖ አባላትና ከተማራኪ ኮማንዶዎች ላይ ትግሉን የሚያነቃቁ ተግባራት ላይ ተሳትፈዋል። ፋኖዎቹም በጭፈራቸው ላይ አባትን መሬት ለማን ልትሰጠው ሲሉ ተሰምተዋል። አርበኛ አስረስ ማረ ሰራዊቱን ራሳችሁን ለቀበሌና ለወረዳ ሳይሆን ለመጨረሻ ግዳጅ አዘጋጁ በማለት መልእክት አስተላልፈዋል። የፋኖ ኃይሎች ከሌሎች ታጣቂ ኃይሎች ጋር ያደረጉትን ወታደራዊ ስምምነት ተከትሎ በወለጋ ከፍተኛ ውጊያ መቀስቀሱ ተሰምቷል። በጎንደር ከተማ ዙሪያ ከባድ ውጊያ እየተካሄደ ነው። የኦሮሚያ ክልል በጃልመሮ የሚመራው ታጣቂ ኃይል በወለጋ የውጊያ ግንባሮች በመክፈት የነቀምት ከተማ ቅርብ የሆኑ 3 ወረዳዎችን ተቆጣጥረዋል። እስር ቤቶችን በመስበር በመቶ የሚቆጠሩ እስረኞችን መልቀቁ ተሰምቷል። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ